ታሪካችን ሲጀምር ላማቸው ጠፍቶባቸው በፍለጋ ላይ ያሉ ሁለት ገበሬዎችን እያስመለከተን ነው። ከዛም አንድ ሐይቅ ጋር ሲደርሱ ላማቸው እዛ ውስጥ ያገኟታል። ያሉበት ቦታ አሪዞና ነው። በአሪዞና የቪክቶሪያ ሐይቅ ለጸደይ እረፍት በጣም ታዋቂው መዳረሻ ተብሎ ይታወቅ ነበር። ሆኖም ግን ከአንድ ዓመት በፊት በቅድመ ታሪክ ፒራንስ በተባሉ የአሳ ዝርያዎች ጥቃት ደርሶበት በሺዎች የሚቆጠሩ ሰዎች ሞተዋል። እናም ይህ የማጥፋት ዘመቻ ሐይቁን ለኑሮ ምቹ እንዳይሆን በማድረግ አካባቢውን ቱሪዝም እንደማይስብ አድርገው የአካባቢው ኢኮኖሚ ወደ ውድመት እንዲደርስ አድርገዋል። ሐይቅ ቪክቶሪያ አሁን ገለልተኛ ቦታ ሆናለች። እናም የእነዚህ ገበሬዎች ታሪክ ከአንድ ዓመት በፊት የተፈጠረ ነው። እናም ሐይቁ ጋር ሲደርሱ በውሃ ውስጥ በሚገኙ ተክሎች ላይ የተጣበቀውን እንግዳ እንቁላል ይመለከታሉ። ሐይቁ ውስጥ ገብተው ላሟን ሲመለከቱ በከፍተኛ ሁኔታ ደክማ ነበር። ላሟም ስትንቀሳቀስ መንጠቋቸውን ተጠቅመው መቷት። እናም ከአፏ ውስጥ ብዙ እንቁላሎች ይወጣል። ከዛም አንድ ነገር በአጠገባቸው በፍጥነት ሲዋኝ ይመለከታሉ። ገበሬዎቹ የላሟ ሆድ ሲንቀሳቀስ ያስተውላሉ። እናም ለመፈተሽ ሲነቁ ላሟ ወዲያውኑ በመቀመጫዋ በኩል ብዙ እንቁላሎችን ታወጣለች። ከወንዶቹ አንዱ ጠጋ ብሎ ለማየት ሞከረና ባትሪውን አውጥቶ ያበራባታል። ከዛም ከየት እንደመጣ የማይታወቅ ፍንዳታ ይከሰታል። ገበሬዎቹም ከፍተኛ ድንጋጤ ውስጥ ይገባሉ። ወደ ኋላ ሲመለሱ ላሟ በሙሉ ፈነዳችና በሰውነቷ ውስጥ ያሉት እንቁላሎች ይበተናሉ። ከዛም በዝናብ መልክ ይዘንባሉ። እነዚህ እንቁላሎች በፍጥነት ይፈለፈሉና አዲስ የተወለዱት ፒራናዎቹ የገበሬዎቹን እግር በመክበብ መንከስ ይጀምራሉ። ከጥቂት ደቂቃዎች በኋላ አንድ አሳ ወይም ፒራና የአንደኛውን ገበሬ ፊቱ ላይ በመጣበቅ የፊቱን ቆዳ ይዛለት ትነሳለች። ገበሬውም ወደ ውሃ ውስጥ ይወድቃል። እናም ፒራናዎቹ ገበሬዎቹን ይመገቧቸዋል። ከተወሰነ ጊዜ በኋላ ቻድ የውሃ መናፈሻውን እንደገና ለመክፈት ማስታወቂያ እየቀረጸ ነው። ብዙ ቆንጆ ሴቶችን እንደ ማስታወቂያ ግብዓትነት ይጠቀማል። በዚያን ጊዜ የእንጀራ ልጁ ማቲ ለበጋ ወደ ቤት ትመጣለች እና ቻድ የተመሰከረላቸውን የነፍስ አድን ጠባቂዎቻቸውን በራቁት ሴቶች መቀየሩ ስትረዳ በጣም ትደነግጣለች። ሴት የሚባለው ሰው የሞተችው እናቷ ፓርኩን በእጁ ላይ እንደለቀቀች ይነግራታል። ሁሉም ሰው ራቁቱን የሚዋኝበት ለአዋቂዎች ብቻ እንደዚህ ቦታ ለመክፈት በአእምሮ ትልቅ እቅድ እንዳለውም ጨምሮ ይነግራታል። የሴቶችን አካል በቅርበት የሚቀርጹና በትልልቅ ስክሪኖች ላይ የሚያስተላልፉ ካሜራዎችም እንዳሉ ይነግራታል። ማቲ ትናደድና ካሜራዎቹን ማንሳት ትፈልጋለች። ነገር ግን ቻድ 51% ፓርኩ ባለቤት ሲሆን ማቲ ግን 49% ብቻ ናት። ስለዚህ የቻድ ድምፅ ተሰሚነት አለው። በዚያ ምሽት በውሃ መናፈሻ ውስጥ ትልቅ ድግስ ይካሄዳል። እናም ማቲ ከ7ኛ ክፍል ጀምሮ በድብቅ ከሷ ጋር ፍቅር ይዞት የነበረውን ባሪን ጨምሮ ከአንዳንድ የድሮ ጓደኞቿ ጋር ተገናኘች። ሁለት ሰዎች ሲጋራቸውን እና ርችቶች ለማብራት ሲሞክሩ ትንሹ ሮኬት በውሃ ውስጥ ወድቆ ትንሽ ፍንዳታ ይፈጥራል። ኦፊሰር ካይል እነሱን እንደሚያስራቸው በመናገር ይቀልዳል። ነገር ግን እሱም እንደነሱ እየጠጣና እያጨሰ ነው። እሱ የማቲ የቀድሞ የወንድ ጓደኛዋ ነው እና ከእሷ ጋር ለመሽኮርመም ይሞክራል። በሐይቁ ላይ ሼልቢና ጆስ ጠልቀው ይሄዳሉ እና እየተዝናኑ ሳለ ፒራና በእግራቸው ዙሪያ መዋኘት ይጀምራል። በድንገት አንድ ፒራና በሼልቢ ጭኖች መካከል ገብታ በውስጧ እየዋኘች እያለ ሼልቢ ጆሽ ባለጌ ለመሆን እየሞከረ እንደሆነ ታስባለች። ጆሽ ምንም አላደረኩም እያለ ይምላል። ነገር ግን ሼልቢ እግሯን የነካት እሱ መስሏታል። ይህ በእንዲህ እንዳለ በመኪና ውስጥ አሽሊ የወንድ ጓደኛዋ ትራቪስን ግንኙነት ከመፈጸማቸው በፊት አብራት እንዲጸልይ ታደርጋለች። ጸልዮም ሲጨርሱ አንዱን እጁን በካቴና ካሰረች በኋላ ግንኙነት መፈጸም ይጀምራሉ። ከዛም በአጋጣሚ የእጅ ፍሬኑን ረግጠው መኪናው ወዲያው መንቀሳቀስ ይጀምራል። እናም ሐይቅ ውስጥ ይገባል። ከዚያም መኪናው መስመጥ ይጀምራል። አሽሊ የእጅ ካቴናው ቁልፍ መውደቁን ስላወቀች
ቁልፉን ብትፈልግም ልታገኝ አልቻለችም። ከዛም እርዳታ ማግኘት የተሻለ እንደሆነ በመወሰን አሽሊ ከመኪናው ወጥታ እላዩ ላይ ቆመች። በዚህ ጊዜ ፒራናዎቹ ወደ መኪና ውስጥ ገብተው ትራቪስን መብላት ጀመሩ። ተሽከርካሪው መስመጡን በሚቀጥልበት ጊዜ አሽሊ መስኮቱን እየተመለከተች ወደ ትራቪስ ትጠራለች። ከዚያም ሰውነቱ ሰምጦ ፒራናዎች የተረፈውን ይበላሉ። አሽሊ ለእርዳታ መጮሃን ቀጠለች። ነገር ግን እሷም ቢሆን መበላቱ አልቀራላትም ነበር። በማግስቱ ባሪ በፓርቲው ላይ የተተወውን ቆሻሻ በሙሉ እያጸዳ ነው እና ተባባሪው ዴቭ በውሃ መውረጃ ቱቦ ውስጥ እና አሽሊን ይጣራል። ማቲ አሽሊንና ትራቪስን እየፈለገች ትገኛለች። ነገር ግን ሼልቢ እና ጆሽ ስለተፈጠረው ነገር አልሰሙም ነበር። በድንገት ሼልቢ ትታመማለች እና ወለሉ ላይ ታስመልሳለች። ዴቭ ሼልቢ ነፍሰ ጡር መሆኗን ይጠረጥርና የጠዋት ህመም እንደሆነ ይነግራቸዋል። ይህ በእንዲህ እንዳለ ፖሊሶቹ መኪናውን ከሐይቁ አወጡት፣ ነገር ግን አስክሬን አላገኙም። ካይል ጥንዶቹ እንደጠፉ ለሌሎች ያሳውቃቸዋል እና ሼልቢ ወደ አሽሊ ለመደወል መሞከሩን ቀጠለች፣ ነገር ግን ልትመልስላት አልቻለችም። ከዚያ በኋላ ሼልቢ እና ማቲ ስለ ሁኔታው ለመወያየት ሐይቁ አጠገብ ተቀምጠዋል። በዚህ ጊዜ ሼልቢ እግሮቿን የሚነካት ነገር እንዳለ ተሰማት እና ልጃገረዶቹ በውሃ ውስጥ አንድ ትልቅ ፒራና ሲዘል ያያሉ። ቤተሰቦች የሚሰራላችሁ ቪዲዮዎች ከተመቿችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በምን አይነት ፊልም እንድንመጣ እንደምትፈልጉ አስተያየታችሁን ጻፉልን። ወዲያው በፍርሃት ሸሹ። ነገር ግን ፒራናዎቹ እንጨቱን በመምታታቸው ምክንያት ሼልቢ ባላንሷን መጠበቅ አቅቷት ውሃ ውስጥ ትወድቃለች። ማቲ ሼልቢን ትረዳትና ፒራናዎቹ ከመናከሳቸው በፊት ጎትታ ታስወጣታለች። ከዛም ሲሮጡ የድልድዩ እንጨት ይሰበርና የሼልቢ እግር በእንጨቶቹ መሃል ይገባል። ማቲ በፍጥነት ተረዳቻትና መሮጣቸውን ቀጠሉ። ነገር ግን በዚህ ጊዜ ድልድዩ ተከፈለና የሼልቢ እግር በሁለት አቅጣጫ ይወጠራል። ፒራናዎቹ በእግሯ ስር መዋኘት ይጀምራሉ እና እሷን ለማግኘት መዝለል ይጀምራሉ። ከዛም ሼልቢ ወደ ቁራጩ ድልድይ ትዘልና ሼልቢ በእጆቿ እየቀዘፈች ድልድዩን ለማንቀሳቀስ ትሞክራለች። ነገር ግን ፒራናዎቹ እንደገና ሊነክሷት ሲሞክሩ እጆቿን ስባ ታወጣለች። በመጨረሻ ማቲ እጇን ዘረጋችላትና ሼልቢ እንደገና በመዝለል እጆቿን በመያዝና በሌላኛው ድልድይ ግማሽ ላይ መውጣት ትችላለች። ነገር ግን ፒራናዎቹ እንጨቱን ያጠቁና ሁለቱንም ልጃገረዶች ወደ ውሃ ውስጥ እንዲወድቁ ያደርጓቸዋል።